ሰላም ውድ የነጽይቱ ተከታታዮች የኔ አይስክሬም ዛሬ ቀውጢና ባበደ የሪአክሽን ቪዲዮ መተናል። ኦ ማይ ጋድ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ሌትስ ጎ ይገባው ነው ይላል። እስቲ እንገባዋለን። የተሰወረው ብሬት ጋር ነው የተደበቃችሁት። የምን ገንዘብ ይኸውልህ እዚህ ቢሮ ሁሉም እንዳይታጋሽ አይደል? እርግጠኛ ነን ጠቅም አልበዛም ታገስ ከምን ይጀምር? እዚህ ቢሮ ሁሉም እንዳይታጋሽ አይደል? አትናገርም ወይ? ተናገር አትናገርም ወይ? በቃ ሻድ ነው ዘት ባባ አሁን ይናገራል። ምንም ሀሳብ አይግባ፣ የፈለከው ጠይቀው። ይሄ ጄነሬሽን ቡና ብቻ ስጠው። ሌላው ቀላል ነው። ማቀው ነገር ሰዓት የለንም። አንተ ጋር ሲታገል ሰው ይወይ ስኳሩን እሺ እናገራለሁ። ሀሳቡ ምስክር ነው ያመጣው። እህቴ ማለችበት እኔ ጓሮ ነው የተቀበረው። እኔ ጋር ያለው ጓሮ ነው ያለው 2 ሜትር ብቻ ነው የተቀበረው። እርግጠኛ ነኝ። ይሄን ብቻ እኮ ነው። በቃ ይሄ ትውልድ ቡና የምን አይላንድ የምን ቡና በቃ ትፈልገው ነገር ካለ ቡና ጋብዘን ማጣየ ደግሞ እውነት ነው። በሉ አሏችሁ። ሰዎች በ60 ዓመታቸው የማያሳኩትን ነገር እኔ በ20 ዓመት ያሳክቻለሁ። ወገብ ህመም መስማት አልችልም። እረሳለሁ አንድና ሁለት አለው። ስልኬ ጠፋ ብዬ በስልኬ መደውል ሰው ነኝ። አይኔ አይሰራም። የውስጥ ደዌ ህክምና ሚል ቦታ የጥርስ ደዌ ብዬ ያነበብኩ ሰው ነኝ። ለማለት ፈልጌ ነው። ብቻዬን እንዳልሆንኩ አውቃለሁ። እንደ አይነት በሽታ ያለበት ጓደኛ ሜንሽን አድርጉና አብረን እዚህ ሆስፒታል አለ አሜን እየተባለ ነው። በእግዚአብሔር እንሂድ። ብቻዬን መሄድ ስላልፈለኩኝ ነው። አዎ በተለይ የመርሳቱ ጎበስ ፍሪጅ ከፍቼ ለምን እንደከፈትኩት ይጠፋብኝ። ይሄ ኔጋ ብቻ እንዳልሆነ አሁን ተረዳሁት። የት ነው የምንሄደው? ምንድነው የሆነውን ነገር ነው ማወቅ ያለብን። ከተከፈተው ዶሴም ከአበዳሪው 20 ሺህ ብር ተበድሮም እመልሳለሁ ጠብቀኝ በሚል ግብ ውስጥ የገባው ተበዳሪ ከሌላ አበዳሪ ተበድሮ ለዚህኛው አበዳሪ ቢከፍልም ሁለተኛው አበዳሪ አምጣ እንጂ በሚል ጭቅጭቅ ውስጥ ሲገባ ከሶስተኛ አበዳሪ ተበድሮ ለሁለተኛው በከፈለበት ሰዓት ሶስተኛው አበዳሪ ሳይጠይቀኝ በሚል ከመጀመሪያው አበዳሪ ድጌ ተበድሮ ለሶስተኛው አበዳሪ ከመለሰ በኋላም ጸባዩ ቁጡ የሆነ መምጣቱን ባስተዋለ ሰዓት ከሁለተኛ አበዳሪ ተበድሮ አንደኛው አበዳሪ ሲመልስለት አበዳሪው አንተማ አውቀህ ነው። ምንድነው አሁን? ስንት አበዳሪ ነው አሁን እዚህ ጋር ያለው? እኔ አልገባኝም። Oh my god, what is that? ከመጀመሪያው ተበዳሪ ሁለተኛው ተበዳሪ ሶስተኛ ጀለስ በብድር ነው እየኖረ ያለው። እናትህ ትበደርልህ ከዚህ በኋላ ብሎ ሲገስጸው አረ ያንተውና ምንድነው ተበደር ለኔም አንድ ቀን ይወጣልኛል በማለትና ወደ ዜና ክፍላችን በመምጣት ከመስተዳደር እስከ ጋዜጠኛ ሁላችንንም ተበደረን። የለመደሽ ጦጣ በሚለው ብሂል ድጌ አገኛለሁ በሚል ሊበደር ከመጣ ግን ሁሉም ገደብ አለውና እናቱ ተበደርለት በእሷ አንጨክንም ያለው የዜና ክፍላችን ነው። ከዜናው ጋር አበቃል ደሳለኝ ነበርኩኝ። ሰኔ ሰንበት አንተ ምንድነው የምታወራው? አበቃል። ቡና ጠጣ እስኪ ግድ የለም ቡና ጠጣና ይሄንን ዜና እንትን በልልህ። ግን መጀመሪያ ቡና ጠጣ
እና በእናቶች ምናምን ደግሞ አንጀበልታችሁ ልትመጡ ነው ብድር። እናቶች እንዳትበደሩ። ይሄ ቡና ያልጠጣ ሰው ሀሳብ ነው። ስሚ ሂጂ አሳይ ያው አትጨጣ የለም ውጣልኝ አዘኑ ተነሳ። ተረጋጉ። ምንድን ነው መድባ እየመደብክ አዘንተኛ ረሳ። ኧረ አዘን ላይ ነህ። ጋቢ ለበሱ አዘንተኛ ነው። ኧረ አዘን ላይ ነህ። እሺ የተፈልጉት ነበር እንዴ? ምንድን ነው በያ መድብ በእናትህ ቶሎ መድብ ባለ ስንት ተባተረ ይወድቅ ሄድለት ደብሎናት አስበኛ ምን ነው ተለው ያሽበታ ትችላለህ። ይሄው አሳይ ጣሎ አሳይ ያንተ ማሳያ አንቺ ልጅ አዘኑ እኮ ቀረ። ምንድን ነው እናንተ ተረጋጉ እንጂ። ምንድን ነው አንተ አዘንተኛ አይደል እንዴ? ማለት እንዴ ገንዘብ እኮ ነው ሰርቼ የመልሰው ገንዘብ ነው። አንተ ለማትመለሰው አያት አታዝንም እንዴ? ምን አንተ እንደዚህ ይባላል? አንተ አይደብርም? ልታዝናናው ነው ያልከው? እንትን ልትለው ነው? ልታስተዛዝነው ነው ወይስ? እሺ ምንድን ነው የሚደብረው? ደስተኛ ነው ስለበላ ነው እንጂ ምንድን ነው ማሽከብ? ተረጋጋ። ለሰውን ለምንድን ነው እንደዚህ የምትናገረው? እንኳን ሆነ አነገልን ገር እንደዚህ ትናገራለህ? ለአንተንም ልናገራ እንዴ? ገና 30 ዓመት ሙሉ ያሳደገ አባት ቅርብ ጊዜ ከሳምንት በፊት አንዴ ወላጅ አባት እንዳልሆነ በዲኤንኤ ያረጋገጠው። ተረጋጋ እንጂ አንተም አባት እንደሌለው ሁን እንጂ። ምንድን ነው የምትለው? ቁማር ነው ታካብዳለህ። ገንዘብ ነው ይመለሳል። በቃ አንተም አያት እንደሌለ አንተም አባት እንደሌለ አክተርክ። ግባ ማልቀስ ነው የሚያምርባችሁ። እንዳትረሱት ብዬ ነው። አዘኑ እንዳይረሱት ነው። ረገማችሁ በር ላይ ሲደርስ ይደወልኩ በር ላይ እየገባሁ ነው የደወልክልኝ። ወይ ማይ አባይ ለምን እንዴ? አዎ አባቴ የለም አልገባም። ቆይ አንተ እንዳዘጋው እንዴ? የት ሄዱ ነው? እኔ እንጃ ዛሬ እንኳን አድራለሁ ብሎኛል። እኔ እኮ እሱ እንዳይደብረው ብዬ በጊዜ መምጣት እኮ ነው የማነበው መጽሐፍ ትቼ። አንተ ልጅ አባቴ ሱስ ጀምሯል ምናምን እያለኝ ነው። እውነቱን አይደል? ኧረ የምሱስ ነው። ላይብረሪ እንዳያመሽ ማለት ነው። አባቱ አለ ብሎ ነገር አይ እኔ ላነብ ብቻ ነው የሚሄደው እንዴ? ያዋቅሽ ቆይ አንዴ ስማ አንተ አይውልህ አንድ ይርና አንድ ገለምሶ መጽሐፍ ይቀመጥልኝ። እሺ መጥቻ አነባለሁ። አባዬ የለም ይርናና ገለምሶ ታለ መጣው። እሺ ማይ ኧረ ይበላል አታውቅም ብለህ ነው አለልኝ እኔ በድ How? Hold on, bro. How? ዛሬ ማለት ነው ታባቱ የታባቱ ተገደልክ ዛሬ። ኮሜንት የምትጽፉ ሰዎች ግን ሀሳቡ ኬት ነው የሚመጣላችሁ? እሺ ማን ምን አደረገ ደግሞ? እዚህ ቪዲዮ ላይ የተጻፉ ኮሜንቶች አብረን እንየው። ሳቁንቶ አሳየ። በመጀመሪያ ግን ሙቤ እንኳን ደስ አለ። እውነት ያው ስላሳቀኝ ብቻ ነው እንጂ ሙቤ ቪዲዮን እንደውና ቆይ ኮሜንቶቹን እንዴት ነው የሚሄደው? እሱ ነው እንዳያረገዙ። እውነት ነው ያስብላል። ሙቤ ሂድ እንጂ ትቆያለህ መሰለኝ። እሱ እንዳያረገዙ ልጅ እያለሁ ቡና ስጪ ስባል ሲኒ ይዤ እንዳይደፋብኝ የምራመደው አረማመድ። ኧረ እውነት ነው እግዚአብሔር። ቡና ይዘን ፈተን በይ እንጂ ስባል ይደፋል። ከዛ ታባሽ ማዳሜ ደሞዜ ስታቆየብኝ እችን ነገር ሞክራታለሁ። ሞክሪያለሁ። ቶሎ ሂድ ማዳም ሳትነሳ። አይታይታ አድርገን ወደ ስራችን እንግባ እንጂ 2019 ሊደርስ ይችላል።
what ሙቤ ሴራሚኩ ምንም አልተደፋበትም እግርን ብቻ ብድግ አድርገው እንጂ ስራ ያለብን እየጠበቅን እኮ ነው ለምን ግን ይኮምቱ ይሸለሙ ግን ለምን አይጀመርም ቲክቶክ ላይ አሪፍ ኮሜንት ለኮሜንታ በቃ ያመቱ የወሩ የቀኑ እየተባለ ለምን አይሸለምም በህይወት አልሞት ባይ ተጋዳይ ማንን ታውቃለህ ብትሉኝ ፋሲካ ነው ማለት ፋሲካ በጣም ምን ብዬ ልንገራችሁ በህይወቴ የምትገርመኝ ልጅ ነች የእውነት እኔ የሆነ ከቀን ወደ ቀን ለሷ ያለኝ አንተ ምንድነው የምታወራው ያ አብሮ ነበሩ ከየልጅና ፋሲካ አሁን አይ ቲንክ ኤክስ አሁን ነው አልመሰለኝ ግን ምንድነው መጨረሻው ተላይቷል ግን እሷ የራሷን የሆነ ኤሌክትሮኒክስ እንትን ከፍታለች ሊያደንቅ ነው የመጣው ኤክስ ሆንኮ በምክንያት ነው ሰላም ጤና ይስጥልኝ እንደምን አላችሁ ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ እንግዲህ አጠገባችንም ቻምፕ አለ ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው ከሴዶ ጋር ጆኒ ገጥሟል ማለት ነው ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካሉ እዚህ ምን ይሰራ ያዳለ አይ ለደበ ውጣ ያዳለ በኢየሱስ ነው አታ overrated as in my opinion. I mean, አረጎ በዚህ ነገር ግን ወዴት እየሄደ ነው? የእውነት አይ ነው ለአቴንሽን ፍለጋ ነው ምናምን አይ ነው ፓርት ኦፍ ቢዝነስ ግን ደግሞ በዛ በጉጉት እየጠበቅናችሁ እንዳንሰለቻችሁ ናይስ የምር ነው ግን የምር ነው ይነገር እግዚአብሔር እኔ ግራ ገባኝ ቀኑ ደርሶ በሰላም ባለፈው ሴዶዬ ቲቪ ለማየት በበቅሎ ከገጠር ከተማ እንዳልገባህ ዛሬ ቲቪ መደለቅ ጀመርክ አስማት ሊመስል ይችላል ግን እንደዚህ ሪሞት የሚባል ነገር አለ ስትነካው ቲቪውን ያጠፋዋል እውነት ሁሉንም ነገር መደለቅ የለብህም እኮ ኤሌክትሪክ ቢዝነስ እሺ እናተ በእንሰቱ ጊዜ ቢገርፉ ይሻል ነበር አሁን ቲቪ ደለክ መተ ሪሞት ነው ኤኒዌይስ አሬ ነገር በእውነት አሬ ነገር ይሄ ነገር መቼም ስንቀን ቀረው 10 ምናምን በ16 ማለት ዛሬ 12 ቀን ምናምን ይቀራል ኤኒዌይስ በሰላም አልቆ ዞ እንትን ባለን ይሻላል shit here you go again ያሲኖ አንድ ፎንቃ የነበረች በቃ ምንም ብላ ታጠፈች መቼ መሰለሽ አንድ 10 አመት ምናምን አልወደድኳት እኔ ግግም እኮ ነው ብለ አሁንስ ሙጭጭረው እንጂ እየሞከርኩኝ ነው የገባኝ ምን እንደሆነ ታውቃለህ የሆነች ልጅ በጣም ተወዳት ነበር ግን ጎርታለች በቃ በልብ ሞታለች ከዛ ድጋሚ ያልወድም አይነት እንትን ውስጥ አልገባማ ምን ግጥም ሰራው ይመስልሽ ይሄንን ፊሊንጉን ስለተረዳሁት ያዝም ማረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮአን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል ባልሽ ወድሻል አንቺስ ቆይ ወደሽው ለሱ ክፍት ሆነለት ለኔ ቆለፍሽው ሌላ ሰው ስታገባ ሰርጓ ላይ እንድመጣ ፈልጋ ነበር እሷን ሌላ ሰው ሲወስድ በህይወቴ ደግሞ እኔ መፈራው ነገር እሱን ማየት ነበር እሷ ስታገባ እኔ በህይወት ቆሜ ያያለው ብያስብ ነበር በህይወት ነው የምኖረው ምክንያቱም ዲፕ በጣም ነበር የምወዳት ጠንካ ተቀበል እከዛለሁ እንጂ ምን አለው ፍቅር ማንን ገሎ ሞተልሃለሁ ምንም አትሆንም ትኖራታለህ ገና ትኖራለህ ድጌ ራሱ ቢከሰት ትኖራለህ ኖርማል ነው ኤኒዌይስ ያሲን ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት መውደድን ስከፍል
እምነቴን ስከፍል መክፈሌን ይጣ ለዚህ ከፍላለሁ ያቺ እስክትመጣ ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ ያሲኖ መጀመሪያ ያሲኖ ይችላል ሁለተኛ ደግሞ በኢቢኤስ ላይ የቤተሰብ ጨዋታ ነው ያው የመጀመሪያው አሪፍ ቪውና አሪፍ ኮሜንት አለው ያው እንግዲህ መልካም እድል የምርጫ ቅስቀሳውን ምናምን ነገር አውርተዋል አይቼዋለሁ ኢንተርቪው ቅዳሜ ከሰዓት ላይ እንትና የቀረበው መልካም እድል አንዴ ደግሞ ማናጀር ነበር ቦሌ ከቤክ ቤት መደዳ ነው እንጂ ክላስ 1 ተከራዩ የዛሬ ስንት አመት ነው ያኔ እንግዲህ ከተማው ቲክቶከሩ በሙሉ እኔ ቤት ነበር ቪዲዮ ይሰራ ነበር ዛሬ ትልቅ ደረጃ ደርሰው ባይተው ግን ደስተኛ ነኝ እዚህ በአሁን እሱ ባረገው ኢንተርቪው ላይ በሱና በዲጂታ ጊና ላይ በዛ ሰዓት በተፈጠረው ነገር ምናምን አውርቶ ነበር ማይክ ግን ምንድነው ዲጂታ ጊና ሌላ አንተ አስተራመደ የነበረው ነገር ሌላ ነው ዝም ብለህ በደፈናው ይቅርታ አጥፍቻለሁ ብለህ መጣት ይችላል ነበር ኤክስፕሌን ማድረግም አይጠበቅብህም ኤኒዌይስ ይቅርታ እንዲደረግ ጠይቋል ያው በዛን ሰዓት ያደረገው ነገር ፌር አይደለም ግን ያው በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል 1 ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል 1 ቲቪ ፍትህን ፍለጋም ብቻ ምንድነው ቻናሉና ኢቢኤስ ያው ፍጥጫውና እንትኑ ይሄ ፉክክሩ እንደቀጠለ ነው በስንቱን ወሰዱት ወደ እነሱ ቻናል ምናምን ግብግብ ፍርድ ቤት ሄዶ ነበር ፍርድ ቤቱ ያው ወደ ቻናል 1 ሊተላለፍ ወስኗል አሬዝ ዋሬዝ What do you mean by that? ተደጋጋሚ ሚለኝ ቃል ምን ታመጫለሽ እቺ ቃል ሁሌ ነው ሚላት ሲመታኝ ሄደው እናቱ ጋር ነው ታስጨርሽኛለሽ በተሰኘው ተወዳጅ ፊልም ላይ በኮኪ ገጸ ባህሪ የምናውቃት ተዋናይት ቤቴሌም በቁርባን ባገባሁት ባለ ህይወት የተበላሸ በሶሻል ሚዲያ የምታዩት ደስታዬና ሳቄ በሙሉ ውሸት ነው ሰው ናፍቆኛል 7 አመት ሙሉ ተቆልፎብኝ ኖር ያለው ብላ አሁን ወደ ሚዲያው ወጣለች በጣም ያሳዝናል ትንሽ የተቆራረጠውን አይቼ ነበር እንግዲህ አራት ልጅ አላት አራቱንም ስትወልድ እርጉዞና ባሏ ይመታት ነበር ኦ ኖ እንዳለችው ማለት ነው እና ከባድ ህይወት አሳልፋለች እቺ ሴትዮ የኢትዮጵያኖች ተረባርበው ልንረዳት ይገባል እና ፈጣሪ ከዚህ በኋላ ያለውን ህይወትሽን ያስተካክልልሽ አይዞሽ ማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው ከዚህ ጀርባ ምናልባትም የህክምና እጅ የሆነ ሰዓት ላይ ወፍራ ምናምን ነበር አሁን ደግሞ ደህና ሆና ምናምን መታለች ያ ማለት በጣም ጥሩ ነው ስፖርት እየሰራች ነው ኢንስታግራም ላይ ምናምን አያታለሁ ስትፖስት ጎብዛለች ስፖርት ጤንነቷን እየጠበቀች ነው በስፖርት
በተለያዩ ነገሮች ወደ ስራም ተመልሳለች። ያው እንኳን ፈጣሪ ረዳት እንኳን በሰላም መጣሽ ማርታችን እንኳን ተመለሽ ከቱ ጋር ነው እና ይሄን እላለሁ። ያው ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር። እስካሁን ደቂቃ ድረስ ለተከታተላችሁ ከልብ አመሰግናለሁ። በሌላ ቀውጢ ባበደ ባሪፍ ቆንጆ ሪአክሽን ቪዲዮ እመጣለሁ። እስከዛው ድረስ ግን